ሰላም ጤና ይስጥልኝ። እንዴት ናችሁ? እስኪ ዛሬ አብረን ቁርስ የምንሰራ ይሆናል። የምሰራው ቁርስ ይሄን ይመስላል። ምን ይመስላችኋል? ስሙን አላውቀውም፣ ግን በጣም ነው የሚጥመው። በጣም ማለት ነው። ሞክሩት እሺ። በየቤታችሁ እየሰራችሁ ሞክሩት። በጣም ነው የምትወዱት። ይመቻችኋል። ያው አብረን የምንሰራ ይሆናል። እዚህ ጋር አሁን እንትን በጣም ቀዝቅዞ ነበርና ውሃ አድርጌ ሙቅ ውሃ አድርጌ ዘፍዝፌው ምናምን በስንት ማዕት ነው እንትኑ መልቀቅ ያዘልኝ ማለት ነው። በረዶ ነበረና ማለት ነው። ያ ውሃው ደግሞ አሁን በጣም ሞቆ ነበረ። ሙቅ ውሃ እየከፈትኩኝ እያጠብኩት ነው ማለት ነው። እንዴት አድርገን እንሰራለን? አብረን የምንሰራ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ለማታውቁኝ ፊፋ እባላለሁ። እንተዋወቅ። አዲስ ዩቲዩብ ጀማሪ ካላችሁ ደግሞ ሰብስክራይብ አድርጋችሁ ላይክ አድርጋችሁ በኮሜንት መልሽልኝ ሳይሆን ኮሜንት አስቀምጡልኝ። መልሽልኝ አይባልም እሺ። ዩቲዩብ ራሱ እንትን ሪኮመንድ ያደርጋልና ስለዛ የኔንም የናንተንም ያነሳባችኋል ማለት ነው። ኮሜንት ላይ አስቀምጡልኝ ሰላም ብላችሁ ስለ ምግብ አሰራሪ ስለ ሙያዬ ማስተያየት እሺ። ሙያ ትጠላላችሁ ይላችኋል። ያው ለእንትን ያክል ነው። እዚህ ጋር ያው ያጠብኩኝ ነው እንደምትመለከቱት ይሄን ይመስላል። ያ በነገራችን ላይ እኔ አልበላም ማለት ያው ሰራለሁኝ እንጂ ግን በጣም ነው የሚጥመው። እነሱ ይሉኛል በጣም ነው የሚጥመን ስሪልኝ ጊዜና ይሉኛል የሚበሉ ሰዎች ነው። እና ቆንጆ አድርጌ ሰራዋለሁኝ። አብረን የምንሰራ ይሆናል። እንደምትመለከታቸው እናንተ እንትን አይመስልም እንዴ? እነዚህ ምንድነው የመሬት ትል የሚባሉት? የመሬት ትል ታውቃላችሁ? እሱን አይመስልም? በስሚላህ ግን አስተፍር ላይ ይባላል። ትንንሽ የአሳቦች ናቸው። ስም አላቸው የራሳቸው። ምን እንደሚሰሙ አላቅም፣ ምን እንደሚባሉ አላቅም። ወደ አረብኛ ቋንቋ ገባሁላችሁ። እዚህ ጋር ሽንኩርቴን ቆራርጬ እንደዚህ አድርጌያለሁ ጣውላይ ላይ ማለት ነው። ትንሽ ዘይቱን ጠብ እናደርጋለን። ዘይቱንና ሽንኩርቱን በደንብ አድርገን እናቁላለዋለን ማለት ነው። ከዚያም እንደዚህ እያቁላላን ከዚያ እንትን ነው ቲማቲም እንጨምራለን ማለት ነው። እንደዚህ ያቁላልተን ትንሽ ቀላ ማለት ሲጀምር ከረኑ መቀየር ሲጀምር ቲማቲማችንን እንጨምራለን። ሳህል ነው አሰራሩ፣ በጣም ቀላል ነው፣ ግን እነሱም በጣም የሚጥመው ይላሉ። የሚገርማችሁ ሲሰራ ማለት ነው። እኔ ግን አልበላውም፣ ሽታውን ብዙም አይመቸኝም። እንደዚህ አድርጌ እንትኔን ቲማቲሙንና ሽንኩርቱን እንትን ኦይል ዘይት በደንብ አድርጌ አቁላለዋለሁ ማለት ነው። እዚህ ጋር ኩሙልና ነጭ ሽንኩርት ብቻ ነው። ሌላ እንትን አልጨምርም ማለት ሌላ ባህራት ሌላ ቅመማ ቅመም የማይበላ ሰው ስላለ ስለተከለከለ ማለት ነውና ኩሙልና ነጭ ሽንኩርት ብቻ አድርጌ እንደዛ አቁላለዋለሁ ማለት ነው። እሺ ከዛ እንደዚህ ካቁላልተን በደንብ ጥቅቅ ማለት አለበት። አሸቦ ትንሽ አሸቦ ታውቃላችሁ? ያው ግማሾቹ ጨው ይላሉ። አሸቦ ምናምን ጨመረን። እንደምትመለከቱት በዚህ መልኩ ያው ክሽን ተደርጋለች ማለት ነው። ከዛ ያጠብነውን እንትናችንን የሚሰራውን ስጋ እንጨምራለን። በነገራችን ላይ ቆንጆ አድርጌ ነው ያጠብኩት፣ ጽድት አድርጌ ማለት ነው። እንደዚህ ጨምር እናደርጋለን። ከዚያ እናማስለዋለን፣ እናቅላላለን የሚባለው ያቅላላን ነው እዚህ። እሺ ከዛ ትንሽ እናቅላላለን፣ ከደን እናደርገዋለን ደግሞ ትንሽ። ከዛ ከፈት እያደረግን ነው የምናቅላለው ማለት ነው። በደንብ እንትን እንዲልና እናም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እሺ። እና እንደምትመለከቱት እንደዚህ አድርጌ እንትን ብያዋለሁ፣ አዋህጃዋለሁ ማለት ነው። ትንሽ ያው ከደን እያደረኩኝ እየከፈትኩኝ አቁላለዋለሁ ማለት ነው። ይቁላላል። በዛው ዩቲዩብ ላይ ዝም ብዬ እንደፈለኩ ነው ገባ ወጣ ነው የምለው። በጣም ስራ ስለሚበዛብኝ በቋሚነት እየሰራሁኝም አይደለም። አይ ነው ብቻ እናንተ ሰብስክራይብ አድርጉኝ። ወደፊት አሪፍ ስራዎች እንደምሰራበት ተስፋ አለኝ። እዚህ ጋር ያው እንደዚህ ከድኜ ከፈትኩት። ድጋሜ ያቅላላሁት ነው እንዳይቃጠልም በደንብ እንዲለው ማለት ነው። እየተገለባበጠ ፀሐዩ ኧረ በለው
ጫው እሳቱ እንዲገባው ማደባለቅ ጀመርኩ እኮ እና እንደምትመለከቱት አሁን እየበሰለ ነው። ኦሬዲ በስሏል። በአምባሻ ስለሆነ የሚበላው